ነበር የሚነሳው። አባትሽ ግን እንዴት ነው? ፖሊሶች እኮ እንደምትፈልጊ ሲነግሩኝ አላመንኩም። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ኖላዊ ክፍል 130 ይዤላችሁ ቀርቤ ያለሁ። እንግዲህ እየተከራከሩ ነው። ጽዮን ቆይ እንጂ እያላት ጣጥላ እያመናጨቀች ነው። ምላሽ እንዳገኘ እርግጠኛ ነኝ። እንዴት ከሚሆነው ከሀና መቼም ጽዮን አትፈቅድም። ወደ ሜዳ የመጣችው ሰዓት በዚህ ላይ ደግሞ ነጥብ በሜዳ ላይ ደግሞ ነጥብ መጣል አልፈልግም። እኔ እነ ሜዳ መተኝ ለምንድን ነው አንድ ነገር ደጋግሜ ልነግርሽ የምፈልጊ? አንተ መደጋገም ከፈለግ እኔ አላውቅም። እምን ጽዮን ዛሬም ነገም አንድ ነው አቋሚ። ጽዮን እኮ በጣም እየተፈታተንሽ ነው ብሎ ሲላተኝ እኔ አልጨረስኩም ቢላት ጣጥላ ሆድታ ላይ ቆይ ይቺ ልጅ እንዴት የልብ ምን ተማምና ነው እንደዚህ ልቧ ያበጠ? እኔ ስራ እያለ ደግሞ ስራም በራሴ ልብ ነው እንደዚህ ተማመነችበት። እሱም ተናዶ ሄደ። ሀና ሄዳ ቤቷ እንዴት ነህ ሰላም ነህ ብላ ቁጭ ስትል ተሳሳሙና ከዛ ደህና ነሽ የት ብለሽ ነው ብሎ ሲጠይቃት እማዬ ጋር ብላ ስትመልስለት ደህና ናት ሄደህ አታውቅም? እና ሂጅማ ቃለሁኝ ግን ደህና ናት ወይ ነው ያልኩሽ። አንተ ግን ሰሞኑን የተረበሽከው ምንድነው የሆንከው? የተረበሽከው እማዬ እኮ የሆነ ነገር ነግራኝ የሆነ ነገር በቃ ማረግ አንተ ብሎኛል። ስለ እርግብ እንዳይሆን ብቻ መስማት ብቻ አይደለም በአካል ብቻ ግን አግኝቻታለሁ። እንዴት ሀንዬ እንዴት ምርሽ ነው? ሀና ያገነ እማዬ አግኝተኛለች። ሀና እኔ እኮ ይሄን እሱን የረበሸኝ። ለምን ትረበሻለህ? መረጃው እኮ እማዬን ነፃ የሚያወጣት ነገር ነው። ቆይ አንተ ብታውቀው ነገር አለህ? ምን ላደርግ ይሻለናል? እንደውም እኔ መናገራት አለብኝ። ማንን? እርግብን። ግን የምታናግርሽ ይመስልሻል? እሱን አላውቅም። አሁን ትንሽ ስለደከመ ትንሽ ለራት ግን ምሳት ወይም ልረፍና ኋላ በላለሁ ብላ ስትለው ምላሴም ስልኩን እየነካካ ቁጭ ብሏል። ሀኒችም ሁለተኛ ክላስ ሄዳለች። እሱ ቁጭ ብያይ ስለ ፍቅር ስለሚነሳ ፍጹም መሆን አለበት ብዬ ሳስብ አንዳንድ ጊዜ ደግሞ ቀናት አለበት ብዬ አስባለሁ። ሀና የሆነ ነገር ብታረግ ባይ ትቀናለህ ማለት ነው። በደንብ ቀናለሁ። አንተ አሁን ጽዮን ትወዳታለህ እና በምታደርገው ነገር አትናደድም? ጽዮን አንተን እንደምትወድህ አውቃለሁ። ግን አንድ ቀን እኔ ምንም አይመስለኝም። ጽዮን ቅናት ምንም አይኖረኝም። እንደ ፈጣሪ ቃል ልክ ነው ብዬ ማስብ ልክ መስሎ ይታየኛል እንጂ ልክ እንዳልሆነ ታውቃለህ። የጽዮን ቃል ልክ ባይሆንም ሳይሆን በግድ እውነት ያደርገዋል። በፍጹም ይሄ ትክክል አይደለም። ሀሳቡን ብትተው እንኳን ሀሳቤን ትለኝ ወደዛም አልልም። እስራ ይልቅ አንድ ነገር ልምከርህ፣ ደስ ይለኛል። ሀናን ትወዳታለህ? አዎ እወዳታለሁ። ስለዚህ ሀናን ሙሉ ለሙሉ እመናት። እኔ እኮ አላምናትም አላልኩ። እስከዛሬ ያመንካት ባሰብኩ ልክ ስለሆነች ነው ስትል በጠበካት እና ካንተ ወንድ ሌላ ታስባለች ብለህ አስበህ ነው? ነገም እንደዛሬ ልክ እንደሚሆን አውቃለሁ። የነገር የሚያየው ፈጣሪ ብቻ ነው። አንተ ከፍቅር በላይ ሌላ ማድረግ የለብህም እና ብቻዬን ብሆን ደስ ይለኛል። እሺ ይቅርታ እሺ ብሎ ሄደ። እሱ ብሎ ትድት ሲል ቁጭ ብለው እየተመካከሩ ነበር። እስር ቤት ተቀምጠው እያዩ እንደዚህ እናድርግ እንጂ እንደዚህ ታሳፍራለች እባክሽ እየተባባሉ ነበረ። ጭራሽ ድብድብ ገጠሙ። አንቺ ለቀቂያት እባክሽ፣ አንቺ ደግሞ ችግር አለብሽ። ሰው የሚልሽን አሰኝ። ሰው ገደይ እያሳሰርኩኝ ልምዴ እንደውም ይረዳኛል እባክሽ። እሺ በቃ አሁን ተረጋጉ ብላ ወይዘሮ ሜላት ስትላን ነበር። እንዴት ትረሻለሽ እንዴ? ምን ትገለፍጣለህ? ምን ተነስተን ነበር? ያው ስለ ቅናት የተነሳው ነገር ነው። በእነሱ መካከል እነሱ ምን ያደርጋሉ? እስራ መጣና ጥሩ አመለካከት ነው ያላት አለ። እንዴት? እሱን አላውቅም። አንተ መከርከው? በሽምግል እያስበከው ሀና ያለ ቅናት ውደዳት እያልከው መሆን አለበት። ታወቅሽ? እንዴት? እውነት አንተ እንደዛ አልክ? አዎ ምን ነው?
ቆይ አንተ ምን አባ ቆርጦ ነው አንተ እንደዛ ያልከው? እኔ የማውቀው የፍቅር ልክ እንደዛ ስለሆነ። አይ ቅዱስ ግን አንተ ግን ጤነኛ ነህ? ግን አንተ መቼ ነው ሰው የምትሆነው? ሰው ስለሆንኩ አይደል እንዲያወራውሽ ያለሁት? አይመስለኝም። ቦታ ተቀያይረናል። ጽዮን ምንድን ነው የሆንሽው? ተረጋጊ። ምን ሆነሻል ትለኛለህ እንዴ? ጭራሽ ደግሞ እኔንም ልታፈዝ ትሞክራለህ? ምን አይነት ፈዛዛ ነህ ብላ ግፍትር አድርጋው ስትል እሱም ዝም የሚለው ጠፍቶት ምለው ጥፍት አለው። አንቺ ምን ሆነሽ ነው ግን እያለ ብቻውን ቆይ ሰውን ከልብ አፍቅሮ መምከር ምንድነው ነው እያለ ብቻውን ማውራት ጀመረ። እሱ ትክክል አይደለሽም ጽዮን ትክክል አይደለም እና ካፌ ብታይጂ ደግሞ አንድ ቦታ ነበር አልገባኝም። ከዚህ ድርጊት ምን ተረዳሽ? እኔ እንጃ ምናልባት አልማም ጠባብ ሆና ታያለሽ። በትክክል በደስታ የሚሰጠኝ ማውቀው ቢሆን ይሻለኛል። ዓለም ምን ያህል ሰፊ እንደሆነ ተረዳሁኝ። ፍቅር ውስጥ ሁሉ ነገር እንዳለ ገብቶኛል። ለምሳሌ ፍቅር ውስጥ ምን አለ? ክላስ የማገኘው እውቀት፣ ቤቴ የሚበላው ምግብ፣ ካፌ የሚያገኘው ካፌ፣ ሁሉንም አንቺ ስለዚህ አገኛለሁ። እስራ ግን ፍቅር መግለጽ በጣም ትችልበታለህ። ፍቅሬ መግለጤ በጣም ጥሩ አይደለም ሀና። እኔ ላንቺ ምንድን ማለት እስራ ላንቺ ምንድነው ብትባይ ምን ነው ትመልሻለሽ? እስራ ደግሞ ማለት ለኔ ምን ማለት ነው? በእኔ ልክ የተቀረጸ ትናንት አላውቀው በመኖሬ የሚጸጽተኝ መሆኑ። ለኔ ግን እንደዛ አይደለሽ እና ምንድነኝ ሀና? አሁን የምነግርሽን ነገር ከልብሽ እንድታዳምጪኝ ይፈልጋል። እሺ አንቺ ህይወቴ ክፍል ብቻ ሳትሆኚ ህይወቴ ነሽ። ዓለምን ሁሉ በአንቺ ነው የገነባሁት። ሳስበው ከትናንት ዛሬ አንቺን ነው የተራመድኩት። ሁሉ ነገር የምለካው ባንቺ ነው። ልቤን አመመኝ ሀና። ይህን ነገር እያልኩሽ ያለው ከልቤ ነው። ነገ ባንቺ ልክ ተስፋዬን ማግኘት ፈገግታ ውስጥ ነው መኖር የሚጥመኝ ላንቺ ሲል ነው እያለ መቅደድርን ጀመረ። እሷ ግን ዝም ብላ ታየዋለች። ያንቺ መምጣት ብቻ አይደለም በአንተ መፈቀር ግን ምን ያህል መታደል ነው። ስሜትህም ትመራዋለህ፣ የልብህን ፍላጎት በጣም ትመራዋለህ። ከተስፋ ይልቅ አንቺ ነሽ ያለሽኝ። መተንፈሴን የምወደው ስላንቺ ነው እያለ ወጋ በዛ። አሁን እስራ በጣም ወድሃለሁኝ ያለችና ሀኒ አፈቅርሻለሁ የሚለው ቃል ከስሜት ጫፍ አይብስም። ሌላ ቃል እስከሚፈጠር ድረስ በጣም አፈቅርሻለሁ እዳ ገደም ማለችበት በፍቅር ጠብ አረጋት። አሁን መጨረሻ ላይ ሀኒቾ ቁጭ ብሎ ሻንጣውን እያየ ነበረ። እንዴት ነው ጨለማዬን እንዴት ነው መግፈፍ የምችለው? አዎ ቆይ እስቲ ለሀና ልደውልላት እያለ ለሀና ለመደወል እነሱ ያጣጣሙ ነው ፍቅራቸውን። እሱ ግን ጭንቀቴ እንዴት አድርጌ ከሆ እያለ ብቻውን ያወራል። ኧረ በእናትህ አጉርሰኝ እያለ ምላሴን ሀኒ ስትል እሺ ላጉርስሽ በቃ። እንዴ እሱን ብቻ ነው እንደምታገርሰኝ እንዴ? ደግሞ እንግዳ ሌላ ነው እንዴት ብሎ ጉርስ አደረጋት። ቆይ እንደዚህ አይደለም እኮ እንዴት የምን መኖሪያ እንዲኖር እያጓጓኝ ማለት ነው። መወደድ ማለት እንዴት ነው ሀና? ይሄንን ለፍቅር ውስጥ ገብተሽ የስራን ስለማታውቀው ፍቅሩ እንዴት እንደሚገልጽ ብታይ በጣም ይገርማል። ፍቅር የምትባል በጣም በእግሩ ቁሞ ሄዳል። ሀኒ የልጁ ስለወደድሽ ነው እሱ ስሜት ስለገለጸ ነው። መውደድ ይወደዋል ግን ስሜቴን ያለኝን ከስሜት ውጭ ሆኜ ያየሁትኝ ያኔ ነገርኩህ። ላንቺ ግን ጥሩ ነው ግን ተጠንቀቂ። ለምን ጠነቀቃለሁ? ፍቅር የሆነ አስተማማኝ ክንድ ላይ ነው ያለው። ምናልባት እንደባለፈው አይነት ክስተት ውስጥ እንደሆነ ምላሴ በዚህ ሰዓት የሆነ ነገር ቢጠይቀኝ እምቢ ማለት አይሆንልኝ። እሱን የሚጎዳ ምንም ነገር አላደርግም። በማይሆን ነገር ላይ የሆነ ነገር አታርጊ። ስሜቴን በቀላል ትረዳልኛለህ ወንድሜ ያለ ሀኒ ምግብ ልጨምር በዚህ አያያዝሽማ እኔንም መስሎኝ ይህን ያህልማ ሆዳም አይደለም። እሺ ጨምር ላንጣ በቃ። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በምታበረታቱ እጅግ አድርጌ አመሰግናለሁ። አስተማሪና አዝናኝ ድራማ ነበረ። በጣም እንግዲህ ሀኒ በፍቅር
ጠብ ብላለች ማለት ነው። የዛሬ ቪዲዮ ይመስል ነበር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ። ላይክ አድርጉ።